በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም የእግዚአብሔር ቤተሰቦች፣ አባቶች፣ መነኮሳት፣ ካህናት፣ ዲያቆናት እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ርዕሳችን የእምነትን ኃይል ማሳየት ይሆናል። የእምነትን ኃይል ማሳየት ብዙ ጊዜ እግዚአብሔር አምላክ ልዩ የሚያደርገው ወደ እርሱ የተጠጉትን ሰዎች በተለያየ አይነት መንገድ የእምነትን ኃይል በማሳየት አሕዛብን በጦርነት በሚነሱበት ጊዜ ውጊያቸውን ድል ያደርጋል ማለት ነው። በተለያየ አይነት የጥፋት መንፈስ ወይም ሕመም፣ ችግር፣ ደዌ፣ ስደት፣ ረሃብ ሲመጣ ሁሉ በእምነት ኃይል እንዴት እንደሚቋቋሙ እግዚአብሔር ከጎናቸው ሆኖ የእምነት ኃይል የሚታይበት አጋጣሚ ብዙ ነው። ያ ደግሞ በአማኞች ሕይወት የሚታይና የሚገለጥ ነው። ለአሕዛብ የሚታይ ነው። ክፉ ሰዎች ለሚያደርጉት ክፋት ምላሹ የእምነት ኃይል ይሆናል። ያ የእምነት ኃይል ክርስቲያኖችን ያበረታቸዋል። የእግዚአብሔር ሰዎችን መንፈሳዊ ጥንካሬ ይሰጣቸዋል። የእምነቱ ኃይል ከሌለው ምኑ ጋ ነው እምነት የሚባለው? እምነት በራሱ የተደበቀ ኃይል አለው። ያ የተደበቀው ኃይል ሲገለጥ ነው መንፈሳዊ ድሎች የሚከሰቱትና የሚገለጡት። እና እምነት ኃይል ከሌለው ወግና ተረት ብቻ ነው የሚሆነው። ይህንን የእምነት ኃይል ግን እንዴት እንደሚገኝ በመጽሐፍ ቅዱስ ውስጥ በቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እንዲህ ይላል። እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው። ትላንት ወዲያ ዕርገት ነበረ፣ ሐሙስ ሲያርግ ወደ ቢታንያ አወጣቸው። ይቺ ቢታንያ ከፍ ያለች ተራራ ስትሆን መልክና ውበቷ እጅግ በጣም ግርማ ሞገስ ያላት ተራራ ናት። በተጨማሪ ደግሞ ዙሪያውን ያሉትን ምድርና አካባቢውን ለማየት የምትረዳና የምታግዝ ናት። ካሉት ቦታዎች ለየት የሚያደርጋት ቢታንያ ነው። በቢታንያ እንግዲህ ወደዛ መጀመሪያ አወጣቸው፣ ባረካቸው። ሲባርካቸውም ከነርሱ ተለየ ይላል። ይሄ ዕርገቱ ነው። ከዛ በፊት ግን የእምነትን ኃይል የሚያሳዩበትን መንፈሳዊ ጉዞ እንዲማሩና እንዲለማመዱ እንዲህ አለ። እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ኃይል እስክትለብሱ ድረስ ነው ያለው። ይሄ ኃይል ለእያንዳንዱ የእግዚአብሔር ሕዝብና ወገን ሁሉ ያስፈልገዋል። የዚህ መንፈሳዊ ኃይል እጥረት ሊያመጣ የሚችለው ችግር በጣም ብዙ ነው። የዚህ መንፈሳዊ ኃይል እጥረት ሲያጥረን ክፉ ኃይል ይይዘናል። ያ ክፉ ኃይል ሰይጣን፣ አጋንንት፣ ዲያብሎስ እና ሰራዊቱ፣ የወደቀው መላእክት፣ የጨለማው ገዢ፣ የዚህ ዓለም ገዢ፣ በአየር ላይ ባለስልጣን የሆነ እንዲሁም ደግሞ አሳች፣ አታላይና ክፉ በመባል የሚታወቀው መንፈስ ይገዛናል፣ ይቆጣጠረናል። የዚህ ኃይል ደግሞ በጣም በጥንካሬ ይነሳል። አሁን 3 አይነት ኃይሎች አሉ በዚህ ምድር ላይ። አንደኛው ኃይል የተፈጥሮ ነው። የተፈጥሮ ኃይል አለ። ሁለተኛው ኃይል የእግዚአብሔር ኃይል አለ። ሶስተኛው ኃይል የሰው ኃይል አለ። እንግዲህ ተመልከቱ፣ የኃይል ብዛት አለው። ብዛት ያለው ኃይል አለ። ከአቅማችን በላይ የሆኑ ነገሮች ሲገጥሙን በኃይል ተገዛን ማለት ነው። በመንፈስ በኃይል የተገዛንበት ጊዜ አለ። በተፈጥሮ በኃይል የተገዛንበት ጊዜ አለ።
በሰውም በኃይል የተገዛንበት ጊዜ አለ። እነዚህ ኃይሎች በጣም በጥድፊያ ላይ ናቸው ያሉት። የሰው ኃይል ጉልበትን የሚያቀሉ ዘዴዎችን በመፈልሰፍ በመማር በመተግበር ነገሮችን በማቃለል ላይ ያለንን። ለምሳሌ የመብራት ኃይል፣ የዲናሞ ኃይል፣ የትልልቅ የኢንዱስትሪ ኃይል እነዚህ ሁሉ ለሰው ልጆች አስፈላጊ ሆነው በኃይል ደረጃ ከተሰለፉ አሁን ዘመናት እያለፉ ነው። ነገሮች በጣም ቀለዋል። በብዙ መንገድ ቀለዋል። ውስጣችን ግን አንድ ትልቅና ብርቱ የሆነ ኃይል ያስፈልገናል። አሁን ሰው ያላወቀው ምሁራኖቻችንና ሳይንቲስቶቻችን ያላወቁት ያልተገነዘቡት እና በጥድፊያ ላይ ያሉት ጨለማን የተፈጥሮ ጨለማን ለማራቅ የመብራት ኃይልን በጣም በዓለም ደረጃ በሁሉም ዓለም ደረጃ ጥድፊያ ላይ ነው ያለው። ቆንጆ ነው፣ በጣም ጥሩ ነው። በተለያየ አይነት መንገድ የመብራት ኃይል እንዲመቸን ብዙ እንሞክራለን። በቤታችን እንኳ በጣም ጨለምለም ሲል ዲም ላይቶችን ለመጠቀም ምርጫ አለን። አንዳንዴ ለኤሌክትሪክ ቁጠባ ለሌላም ነገር ይሁን ብቻ ብርሃን እንፈልጋለን። አንዳንዴ ቅዠቶችንም ለማራቅ የቤቱንም መክበድና መጫጫን ጨለማውን ለማስወገድ የብዙዎቹ ቤተሰቦች የዚህ ዘመን አንዱ ገጽታ ጨለማ አልወድም፣ ስለዚህ ዲም ላይቱን እናብራ እንላለን። ይሄ የምን ኃይል እጥረት ያለን ይመስላችኋል? የመንፈሳዊ ኃይል እጥረት ስላለ ፍርሃት ይከበናል። ታዲያ እዚህ ጋር ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰጠውን የተስፋ ቃል አባቴ የሰጠውን የተስፋ ቃል እኔ ልክላችኋለሁ፣ እናንተ ግን ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። እንግዲህ ይሄ ኃይል ምን ኃይል ነው ብንል ዓለምን የሚቆጣጠር የሰውን ትውልድ ባህሪና ጠባይ የሚያስተካክል እንዲሁም ደግሞ መንፈሳዊ ጉዞን ከእግዚአብሔር ጋር የሚያስጀምር የወደፊት ሕይወታችን ላይ የሚወስን የምናከናውነውና የምናደርገውን ነገር የሚያሳይ የሚመራ እንዲሁም ከሰማይ አምላክ ጋር ያለን ግንኙነት እንዳይቋረጥ የሚጠብቅ የዲያብሎስን ክፉ አገዛዝ የሚሰብርና የሚጥል ኃይል ነው። ይህ ኃይል እስክታገኙ ድረስ በጽርሐ ጽዮን ቆዩ አላቸው። ይህንን ኃይል እንግዲህ ያስፈልገናል በዚህ ዘመን ማለት ነው። በዚህ መንፈስና በዚህ ጉዞ ውስጥ በምንጓዝበት ጊዜ ጠላቶቻችን በየትኛው መንገድ በተነሱ ጊዜ የእምነት ኃይል ይታያል፣ ይገለጣል። ዛሬ የእምነታችን ኃይል ይገለጣሉ። ማተብ አስረናል። አዎ እናስራለን። ጥሩ። ጸሎት ግን አናደርስም፣ አንሰግድም፣ አንማጸንም። የመንፈስ ቅዱስ ኃይል ወደ ህይወታችን እንዲመጣ አንታገልም። እንዲመቸን እንፈልጋለን። እንቅልፍ እንድናጣ አንፈልግም። የጸሎት ጊዜን መስዋዕት የምናደርገው በእረፍት ነው። ስለዚህ ሁልጊዜ ማረፍን በተመቸን መልኩ እንጠብቀዋለን። ግን አንድ ትልቅ ብርቱ ኃይል እያጠረን መጣ። ያ ለልቦናችንም ይሄ ኃይል የሚከተሉትን መንገዶች ልንማርበት እንችላለን። አንደኛ ይሄ ኃይል ሲመጣ በኢየሩሳሌም ከተማ ቆዩ፣ ኃይል እስክትለብሱ ነው ያለው። ሲለበስ በሁለት መንገድ ነው። መጀመሪያ ወደ ውስጥ ነው የሚገባው። የውስጠኛውን አካል ከነፍስ ጋር ነው የሚዋሃደው። ይሄ መንፈሳዊ ኃይል ወደ ውስጥ በሚገባበት ጊዜ የሚከተሉት ነገሮች ከህይወታችን ይርቃሉ። ፍርሃት ይርቃል። መንፈሳዊ ድፍረት ይመጣል። ሁለተኛ የምስጋና ኃይል እየጨመረ ይመጣል። እግዚአብሔርን እንወዳለን፣ እናፈቅራለን። በቀላሉ ነገሮች አይምታቱብንም። ውስጣችን አይናጋም። መንፈሳችን ሁሉ ውስጥ በኩል ቅዱስ ይሆናል። የውስጥ ልብስ እንለብሳለን። የውስጠኛውን ልብስ ሊያለብሰን የሚችል እግዚአብሔር ብቻ ነው። የላኛውንማ ምን ችግር አለ? ሸማኔውም ያለብሰናል አይደል? ቻይናም ታለብሰናለች፣ ችግር የለም። ኢንዱስትሪውም የልብሱ ኢንዱስትሪ ሁሉ ያለብሰናል።
ኃይል እስክትለብሱ ድረስ ያለው ለውስጠኛው ክፍላችን ነው። ይሄ ግራ ለተጋባው፣ እውነት ለጠፋበት፣ መንፈሳዊ ተስፋ ለጨለመበት፣ በየጊዜውና በየሰዓቱ በኑሮ መናቆር መኖር ለሸለቸው ልብ ነው ያ ኃይል መጀመሪያ ከውስጥ ነው የሚለበሰው። ከውስጥ በኩል ከለበሰን የውስጥ ልብሳችን እንደገና ደግሞ የውጭውን አካል በዚሁ በመንፈስ ቅዱስ ኃይል ከውጭም ደግሞ ይለብሳል። ከዛ በኋላ ያለው ሁኔታ ከውስጥ በኩል ፍርሃት ከጠፋ፣ ሽብር ከጠፋ፣ ንዴት፣ ብስጭት፣ ሁከት፣ ውሃ ቀጠነ ከባህሪያችን ውስጥ ከተወገደ የዚህ የመንፈስ ቅዱስ ኃይል መግለጫ ስለምንሆን አሁን ክፉው ኃይል በእኛ ፊት ለመቆም አቅም ያጣል። ሰውን የጎዳ፣ ህይወቱን ያበላሸ፣ በረከቱን የነጠቀ፣ ተስፋውን ያጨለመበት ሁሉ አሁን የእምነትን ኃይል ያያል ማለት ነው። የእምነትን ኃይል ያላየ ትውልድ ሁል ጊዜ ሰው እጅ ላይ የወደቀ ትውልድ ነው። ዛሬ ብዙዎቻችን በእምነት ኃይል ውስጥ ስላልቆምን የግድ ለመዳን የምንፈልገው በሕክምና ዘዴና ሙያ ብቻ እንደሆነ ብዙዎች በዚህ አይነት አኳኋን ውስጥ እድሜያቸውን፣ ጊዜያቸውን፣ ዘመናቸውን፣ ጤናቸውን፣ ታሪካቸውን ሁሉ ግቡን ሳይደርስ ወደ ተፈለገው ቦታ ሳይመጣ በመናፍስት ተጠልፈው አልቀዋል። ዛሬ ብዙዎችም ይሄንኑ መንገድ ይቀጥላሉ። ሰው እጅ ላይ መውደቅ ማለት ደግሞ ምን ማለት ነው? ሰው በጭካኔ ኃይል ጥላ ውስጥ ስላለ ሰው ለሰው ኑሮው፣ ሀብቱ፣ ገንዘቡ ይሆናል። በሙያው ዓለም ውስጥ የተሰለፉ ሰዎች እጃቸው ውስጥ ከገባ በቀላሉ እንዳትወጣ የዘመኑን ጥቅምና ጊዜ ተከትለው ከሚሰጡህ መድኃኒት ጋር ሁል ጊዜ ህይወትህ እንደታወከ ይኖራል። ባወጣኸው ገንዘብ ሳትረካ፣ በወሰድከው መድኃኒት ሳትድን፣ በሄድክበትና በፈለክበት ፕሮግራም ውስጥ ግቡ ሳይመታ እንደተጨናነቅና ውጥረትን ለትውልድ እንዳስረከብን እንኖራለን። ይሄ ሰው እጅ ላይ ወደቀ ትውልድ ባህሪ ነው። ያ መንፈሳዊ ኃይል ሲያጥር እንግዲህ ይሄ ነው። አሁን ኢትዮጵያውያን የዚህ አይነት ችግር ውስጥ ገብተናል። ቀደም ሲል የነበሩ የእምነት መንፈሳዊ ጥበቦች በዘመናዊ ሳይንስና በትምህርት ቤት ውስጥ ባደረግንበትና በሮጥንበት አኳኋን ላይ ብዙ ነገሮች ከውስጣችን ወጥቶ ባዶነት ይሰማናል። ይሄ ባዶነት የመጣው መንፈሳዊ ኃይል እጥረት በጣም እየጨመረ ስለመጣ ግማሾቹ ሙያቸውን ሲያመልኩ፣ ግማሾቹ ዕውቀታቸውን ሲያመልኩ፣ ግማሾቹ ዘመናቸውን፣ ቤተሰባቸውን እና የዘመኑን እድገት ሲያመልኩ የሚሉት ነገር ሁሉ በተምታታበት ውስጥ ወሬያችንና ጨዋታችን ትርፍና ኪሳራ በሆነበት ዓለም ውስጥ ተገኝተን አሁን ሰው እጅ ላይ ከመውደቅ ያስጣለን ነገር የለም። ዲያብሎስ ስራ ላይ ነው። ይሄ ደግሞ ክፉ ኃይል ነው። ይሄም ክፉ ኃይል ከእግዚአብሔር መንፈስ ጋር ውድድር ያደርጋል። መጀመሪያ ወደ አዳምና ሔዋን ልብ ውስጥ ገባ፣ አራቆጣቸው። ፍርሃት የተሞላበት ህይወትን ጀመሩ፣ ስደትን ጀመሩ፣ መራቆትን አወቁ። ማስተዋል ከውስጣቸው ጠፋ። ሁለቱ በዚች ምድር ላይ ቢኖሩ ሁለቱም ተካሰሱ። ሔዋን አበላችኝ አለ፣ አይደለም እባቡ አስታይ ነው አለ። አዳም በራሱ ደግሞ እኔ ንጹህ ነኝ የሔዋን ጉዳይ ነው አለ። እነዚህ ክሶች ተጠናክረው አሁን በበዛን ቁጥር ክሱ ይበዛል። ትውልዳችን በጨመረ ቁጥር ክሱም ችግሩም የዛኑ ያህል ይጨምራል። እና የዚህ መንፈሳዊ ኃይል እጥረት ስላለብን ሰው እጅ ላይ መውደቅ የተለመደ እጣዎቻችን ሆኑ። በመናፍስት ያሉት ጉዳቶች እንደ ዘር ቆጠር ነው፣ ዘራችን ሆነ። ችግሩ ዘራችን ሆነ። አንዳንዶቹ ራስ ምታት የዘር ነው እንላለን። በቃ ከእናቷ ነበረ አሁንም በልጇ መጣ እንላለን። ከዛ ሕክምናው ላይ የምንሄድበት ጊዜ ይጸድቅልንና ቁጭ ይላል። ጉዳዩ ግን አብሮ ተያይዞ ከህይወታችን ጋር የመጣ ጠንቅ እንደሆነ በመንፈሳዊ ኃይል ሊወገድ የሚችል እንደሆነ ማገናዘብም ሆነ ማስተዋል አልቻልንም። ይሄም በራሱ ሌላ ትልቅ ችግር ነው። ኃይል እስክትለብሱ ድረስ ያለው ለደቀ መዛሙርቱ አንደኛው መንገድ ይሄ ነው። ሌላው ደግሞ ኃይል እስክትለብሱ ድረስ ያላቸው እነዚህ በመጀመሪያ ደረጃ የእምነትን ኃይል የሚያሳዩ ሰዎች ናቸው። የእምነትን ኃይል የሚያሳዩ ደቀ መዛሙርት ሐዋርያቶች ናቸው። ለእምነቱ ለሚገለጥበት መንፈሳዊ ኃይልና ክብር የሚሆኑ ኃይሎች ናቸው። በመሆኑም ደቀ መዛሙርቱ ለዚህ አይነት እድል እንዲመረጡ
በመጀመሪያውኑ በጠራቸው ጥሪ መሰረት ውስጥ ኃይል እስክትለብሱ ድረስ በጽርሐ ጽዮን በኢየሩሳሌም ቆዩዋል። በሰላም ከተማ ቆዩ። በነገር ከተማ አይደለም፣ በሰላም ከተማ ቆዩ አላቸውና እስከ ቢታንያ ያወጣቸው፣ እጁንም አንስቶ ባረካቸው ይላል። ኃይል ከማግኘታቸው በፊትም ቡራኬ ያስፈልጋል። መንፈስ ቅዱስ ከመምጣቱ በፊት መባረክ ያስፈልጋል። እኛ በምን ተባረኮት ውስጥ ነው ያለፍነው? በምን በረከት ውስጥ ነው ያለፍነው? ፈልጉ ውስጥ የተባረክንበት ቦታ ላይ የለም። ቡራኬን ለማግኘት እንኳ የሚያስባርክም ስራም አንሰራም። ብንሰራም ደግሞ መባረክ እንደ ተስፋና እንደ መልካም ኃይል እንደሆነ የማይቆጥሩ ቤተሰቦች እጅ ውስጥ ስላለን ቢባርኩ እንኳ በዛርና በውቃቢ ስም ነው። የእናት አባቴ አምላክ ይባልና በዛ እንትን ሲል አይነ ጥላ ሆኖ ይገባላል ወይም ገዢ ሆኖ ይተላለፋል። ቡራኪያችንም ከመንፈሳዊ ተስፋ ጋር የተያያዘ አይደለም። ስለዚህ ኃይል ከመልበስ በፊት መባረክ ያስፈልጋል። ባረካቸው። ሲባረካቸውም ከነርሱ ተለየ፣ ወደ ሰማይ አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ከቡራኬ በኋላ ደግሞ ምን ያስፈልጋል ማለት? መንፈሳዊ ደስታና ስግደት ያስፈልጋል። አንዳንዶቻችን ስንሰግድ እንደው እየቀፈፈን እንሰግዳለን። ያ የጸሎት ሰዓት ደረሰ እንላለን፣ ይሰለቸናል። የተወሰነ ጊዜ ያህል ሙከራ እናደርግና መታከት፣ መሰልቸት፣ የአእምሮ መዛል፣ መድገም፣ ማንገላጀጅና እንደው እንቅልፋ መሆን የተለመዱ መንፈሳዊ ተስፋዎቻችን እንድናጣ የሚመጣ ፈተና ነው። እዚህ የምናየው ግን ለየት ያለ ነው። ከባረካቸው በኋላ ሲለይ በታላቅ ደስታ ነው። እንዴት ሲለይ ሰው ይደሰታል? አያችሁ፣ አምላካቸው ጌታቸው ሞትን አሸንፎ ወደ ላይ ከፍ ከፍ ሲል እነሱ ደስ አላቸው። ሲለይ ያሳዝናል እንጂ ሲለይ መደሰት አለ እንዴ? በአካል ተለያቸው፣ በመንፈስ ግን ከነርሱ ጋር ነበረ። ስለዚህ በጣም ደስ አላቸው። እምነት በደስታ ውስጥ ነው። የእምነት ኃይል በደስታ ውስጥ ነው የሚገለጠው። ብዙ ሰዎች ወደዚህ ስፍራ ሲመጡ ወደ ጠበልና ወደ ክፉ መንፈስ ውጊያ ሲመጡ እየቀፈፋቸው ነው የሚመጡ። ዛሬ ልቤ መደንገጥ ጀምሯል እንላለን። ዛሬ ፍርሃት ብሎኛል፣ ዛሬ ሳይፈነዳ አይቀርም የሚለው አሉ። ዛሬ እንጃለት፣ ዛሬ ቁርጥ ቀን ነው መሰለኝ፣ እየተጨናነቀ ነው ይላል። ይሄ የጠላት ደስታን የመንጠቅ አንዱ አካሄድ ነው። ደስታችንን ከነጠቀን ደግሞ እኛም በእምነት ያለን መንፈሳዊ ሞገስ በጣም ችግር ያለበት ይሆናል። የእምነት ኃይል አስፈላጊ ነው። በጎረቤቶቻችን ዘንድ የእምነት ኃይል በጣም ጥሩ ነው፣ ያስፈልጋል። በቤተሰቦቻችን የእምነት ኃይል ያስፈልጋል። በወገኖቻችን ዘንድ የእምነት ኃይል ያስፈልጋል። በአባቶቻችንም ዘንድ የእምነት ኃይል ያስፈልጋል። የእምነት ኃይል ካልተገለጠ የቱ ጋ ነው የእግዚአብሔር ልጆች መሆናችን የሚታወቀው? ለምሳሌ 3 ደቂቅን እንውሰድ። እነዚህ ልጆች የእምነት ኃይል አላቸው። እምነታቸው በተፈተነ ጊዜ ግን መጨረሻ ላይ ተገለጠ። በእሳት ውስጥ ተገለጠ። አስቸጋሪ በሆነ ፍርድ ውስጥ ተገለጠ። ወደ እሳት ወረወሯቸው። ነገስታቱ፣ መኳንንቱ፣ የዘመኑ ገዢ ሁሉ ዓይናችሁን ላፈር ብሎ ሰደባቸው፣ አዋረዳቸው። በመጨረሻም በእሳት ውስጥ ሲቃጠሉ ማየት የነገስታቱም የመኳንንቱም የመሳፍንቱም ምርጫ ነበር። ስለዚህ ወደ እሳት ወረወሯቸው። በዚህ ጊዜ እምነት ኃይል አለው የለው? ታዲያ እኛ በኑሯችን በቤተሰባችን መቼ የተገለጠ? ደግሞ በመንፈሳዊ ጉዟችን በቤተ ክርስቲያናችን በዘመናችን የእምነት ኃይል አያስፈልግም እንዴ? ታዲያ ለምንድን ነው የምናወናብደው? የተለያየ ትርጉም የምንሰጠው? ምኑ ጋ ነው አማኝነታችን? ምኑ ጋ ነው ክርስቲያናዊነታችን? የእምነት ኃይል በተገለጠ ጊዜ ለምን ማለት አለብን እንዴ? ሰው ለምን ዳነ ማለት አለብን? ሰው ለምን ተፈወሰ ማለት አለብን? ለምን አጋንንት ወጣ ማለት አለብን? ታዲያ የእምነት ኃይል የት ጋ ነው? የት ነው አማኝነታችን? የቤተ ክርስቲያን ልጆች ዘርነታችን የቱ ጋ ነው? ስለዚህ የእምነት ኃይል ለ3 ደቂቅ አሁን አስፈላጊ ነው። ሁሉም ፈርዶባቸዋል።
እነዚህ ተቃጥለው ተንጨርጭረው ማየት አለብን ብለው በይሉኝታም የፈረዱባቸው አሉ፣ በማስመሰልም የፈረዱባቸው አሉ። አንዳንዶቹም ደግሞ በሀገራችን መጥተው ይቃጠሉ፣ ከሀገራችን መጥተው የበላይነትን አግኝተው የሶስት አውራጃ ገዢዎች ሆነዋል። አንዱ ደግሞ እዚህ አማካሪ ሆኗል። ስለዚህ ዳንኤል ወደ እሳት ውስጥ አልተጣለም፣ የገዢው አማካሪ ነበርና። ሰለስቱ ደቂቅ ደን የሶስት አውራጃዎች ገዢዎች ነበሩ። በእሳት እንዲቃጠሉ ለማየት ብዙ ሕዝብ ተሰልፎ እሳት ውስጥ ወረወሯቸው። ከዛ የእምነት ኃይል ተገለጠ። አራተኛ ሰው መጣ። በእሳት ውስጥ 3 ጣሉ። በእሳት ውስጥ አራተኛ ሰው ተቆጠረ። የእምነት ኃይል ነው። ተቃጠሉ እያሉ ሲያዩ የሚቃጠል የለም። እንደውም የአማልክት ልጅ የሚመስል ታየን እያሉ አሁን እሳቱን ሳይሆን የሚያዩት መልአኩን ማየት ጀመሩ። ተመልከቱ፣ የእምነት ኃይል ነው። መቃጠል አልተቻለም፣ መንደድ አልተቻለም። ሰለስቱ ደቂቅ ከእሳት ውስጥ ወጡ። እስቲ ሌሎች ደግሞ ይግቡ ብለው ያስፈረዱባቸው ሲገቡ እነሱ ተቃጠሉ። የእምነት ኃይል የላቸውም። የእምነት ኃይል የሌለው ሁሉ ይቃጠላል። በቃ ይሄ ነው። ነገሮች በዚህ አይነት ሁኔታ ይገለበጣሉ። ትጠፋላችሁ ብለው ወሰኑባችሁ፣ ተመልሰው እነሱ ሲጠፉ እናያለን። ዛሬ ብዙ በዚህ በምናየው ትውልድ ላይ የመተቱ ሰዎች እንዲሞት የመተቱ ሰዎች የመተቱባቸው ሰዎች ሳይሞቱ መታቾቹ ሞተዋል። ብዙ ጊዜ በቡዳ የበላው መንፈስ በይዋ ስትሞት ተበይዋ አለች። የእምነት ኃይል መንፈሳዊ ጥበቃውን ማሳየት መቻል አለበት። ለጎረቤቶቻችንም እንደዚሁ። ምቀኛ ከሆን ግን ጎረቤቱም ምቀኛ፣ በግራም ያለው ምቀኛ፣ በኋላም ያለው ምቀኛ ከሆነ ምቀኛ ለምቀኛ ያው ምንም ኃይል የለም። ሁለቱም ጋር ያለው ክፉ አይን ነው። በዚህ በክፉ አይን እየተለካከፉ የሚገቡና የሚወጡ ከሆኑ ይሄ ትርጉም የሌለው የስቃይ ኑሮ ነው። በመተያየትም ስቃይ አለኩ። ክፉን ስታዩ ይሄ ክፉ ሰው አየሁት ትላላችሁ። በመንፈሳዊ ሕይወት ግን ክፉን ስታዩ ውስጡ ያለው ጠላት ነው። በእምነት ኃይል በኩል ነገ አንድ ቀን ሲበራለት ይመለሳል። ስለዚህ በክፋት አይን አለማየታችሁ በራሱ ሌላ አስተማሪነት ነው። ዛሬ የመተቱባቸውን መትተው እንደዚህ ተመታተው ወደዚህ የማይመጡ አሉ እኮ። አንዳንዶቹ ይህንን አማራጭ መንገድ ሄደዋል። አንዳንዶቹም ደግሞ እንዲሁ ሳይተዋወቁ ጎረቤቱ በጎረቤቱ ላይ መትቷል፣ ይሄኛውም በዚሁ ላይ መትቷል። ሁለቱም መተታሞች ናቸው። ሁለቱም ሲተያዩ ይደነጋገጣሉ። እነዚህ ሁለቱም ታዲያ ወደ ቤተ እግዚአብሔር አይመጡም። ለምን? የሰሩት ስራ አለ፣ የፈጸሙት ተንኮል አለ፣ ሚስጥር አላቸው። በተቻለ መጠን ከክፋት ጋር በሚኖሩበት ጊዜ የክፋትን ኃይል የሚጠብቁም አሉ። ያ የክፋት ኃይል ምንድነው? ዲያብሎስ ነው። እንግዲህ ቀደም እንዳልኳችሁ ኃይላት አሉ በዚች ምድር ላይ፣ የእግዚአብሔር ኃይል፣ የክፉ መንፈስ ኃይል። እኛ የሚያስፈልገን በጽርሐ ጽዮን ቆዩ ብሎ ባርኮ እና በብዙ ደስታ ሕይወታቸውን ከሞላ በኋላ ከዛ ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። የተባረኩ እጆች የደረሳቸው ስለሆነ መባረክ አሁን ለነሱ ቀላል ነው። ዛሬ መባረክ ለኛ በጣም ርቆናል። እንጀራችንን ብንባርከው ምንም፣ ኑሯችንን ብንባርከው ምንም፣ ከሰማይ እጅ ያስፈልገናል። የእርገቱ ቡራኬ ያስፈልገናል። የቡራኬ እጥረት አለብን። እናቶቻችን አባቶቻችን በዘመኑ ሳይንስ ጥላ ውስጥ ወለዱን። ከዛ በኋላ ያለው ነገር ቡራኬ የራቀው ነው። የሽምግልናና የመንፈሳዊ ጸጋ ቡራኬዎች እጥረት አለብን። ስለዚህ እንደውም እርግማኑ እየጨመረ ከመምጣቱ ጋር ተያይዞ ሁለንተናዊ ክፋቶች የኑሯችን አንዱ አካል ሆኗል እና የኃይል እጥረታችን እንዲበረታ በጽርሐ ጽዮን ቆዩ አለ። በቆዩት መሰረትም በሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ መናገር ሲጀምር ወደ 3000 የሚደርስ ሕዝብ በአንድ ጊዜ ተለወጠ። 3000 ሕዝብ የጌታን ቃል በሚሰማበት ጊዜ
ልባቸው ተነካ ይለናል። ሐዋርያት ሥራ ምዕራፍ 2 እንዲህ በማለት ይናገራል። ያ ኃይል ከመጣ በኋላ ሁሉንም ከውስጥም ከውጭም ሲባርካቸው እንዲህ ይለናል። ምዕራፍ 2 ቁጥር 37 ላይ ይህንም በሰሙ ጊዜ እያንዳንዳቸው ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በቅርብም በሩቅም ላሉ ሁሉ ይህ መንፈሳዊ ተስፋ ይሄው መጥቷል፣ ደርሷል። ስለዚህ በጌታችን በኢየሱስ ክርስቶስ ስም እየተጠመቃችሁ ይህንን ኃይል ልበሱዋል። ከዛ በኋላ 3000 የሚያህል ሕዝብ በአንድ ጊዜ ተለወጠ። በአንድ ጊዜ ልቦናቸው ተነካ። ከዛን ጊዜ ጀምሮ በ3000 ሕዝብ የተጀመረው መንፈሳዊ ሕይወት ይሄውና እስካሁን እስካለነው ትውልድ ድረስ የጌታችን የኢየሱስ ክርስቶስ ኃይልና መድኃኒት ተገለጠ። የስሙ ክብር የልቦናቸውን ሕይወት ለወጠ። የስሙ ጥበብ፣ የስሙ መንፈስና ጸጋ ሕይወታችንን ሁሉ ለዚህ በረከት እንድንበቃ አበቃን። በ3000 ሕዝብ መለወጥ ቤተ ክርስቲያን መንፈሳዊ ጽናቷ በረታ። የመንፈስ ቅዱስ ኃይል እንግዲህ ይሄ ነው። የዚህን ኃይል ለአሕዛብ ማሳየት ግድ ነው። ዛሬ ኢትዮጵያውያን በመላው ዓለም ካሉ ትልልቅ ውርደቶች ውስጥ ከገጠመን አንዱ የዚህ መንፈሳዊ ኃይል እጥረት ነው። እምነት በክፉ ጊዜ ኃይል ነው። እምነት በክፉ ዘመን ኃይል ነው። እምነት በክፉ ሰዎች ዘንድም ኃይል ነው። እምነት በጨካኝ ገዢዎችም ዘንድ ኃይል ነው። እምነት ኃይል ያለው ያስፈልገናል። በዚህ ዘመን ውስጥ ሰዎች በፍልስፍና በተደነባበሩበት ዘመን ውስጥ ክርስቲያኖች ክርስትናቸውን ችላ ብለው በዘፈቀደ በሚኖሩበት ዘመን ውስጥ እንዳሻው ሰው በሚተረጉምበት ዘመን ውስጥ የእምነት ኃይል ያስፈልገናል። እኛም ዛሬ ስለ ሰማያዊ አምላክ የሚናገሩ ትውልዶች ከራሳችን ከክርስቲያናዊ ሕይወት ውስጥ ያጣን ስለሆነ የእምነት ኃይል በእያንዳንዳችን ኑሮ ውስጥ ይገለጥ ዘንድ የልዑል እግዚአብሔር አምላክ በጎ ፈቃድ ይሆንልን። አሜን።